የወር አበባ ህመም ከፍተኛ ሲሆን የዕለት ተዕለት ህይወታችንን፣ ስራችን ላይ ከፍተኛ ጫና ያመጣል። ዶክተር ሀረግ ነኝ፣ የማህፀንና ጽንስ ሐኪም። በዛሬው ትምህርት የወር አበባ ህመም የሚከሰትበት ምክንያቶች ምንድናቸው? ቤት ውስጥ ይህንን ህመም ለማቅለል ሴቶች ምን መፍትሄ መውሰድ ይችላሉ? እንዲሁም ወደ ሐኪም መቼ መሄድ ያስፈልጋል? በሐኪምስ የሚታዘዙት የፔሪየድ ህመም መድኃኒቶች እንዴት ነው የሚወሰዱት? እንዲሁም አንገብጋቢ ጥያቄ መሀል ሊያደርግ ይችላል ወይ ደጋግሞ መውሰድ የፔሪየድ ህመም መድኃኒቶችን የሚለውን እናያለን። እስከ መጨረሻው አብራችሁ ቆዩ። የወር አበባ ህመም የሚከሰትበት ምክንያት ምንድነው የሚለውን ስናይ በመጀመሪያ መልኩ በተፈጥሮ ከውስጥ የተዘጋጀው እርግዝና እንዲፈጠር የማህፀን ግድግዳ ያዘጋጀው ደም ከማህፀን ሲወጣ በቁርጠት መልክ ነው የሚወጣው። ሰውነት ሪሊዝ የሚያደርጋቸው የሚለቃቸው ልክ እንደ መለስተኛ ምጥ እንደማለት ነው። እንደዚህ አይነት መጠነኛ ቁርጠት ይኖራል። ብዙ ጊዜ ሊመጣ ሲል ምልክት ያሳይና ሁለተኛ ቀን ላይ አንደኛ ሁለተኛ ቀን ላይ ሊብስ ይችላል። ከዛ በኋላ እየቀነሰ ይሄዳል። ስለዚህ በተወሰነ መልኩ የወር አበባ ህመም ይኖራል። ግን ችግር የምንለው ወይም ዲስሜኖሪያ የምንለው በሕክምናው የዕለት ተዕለት ህይወትን የሚያግድ ከሆነ፣ አንድ ሴት ተማሪ ሆና ትምህርት ቤት መሄድ የማትችል ከሆነ፣ ስራ ቦታዋ ላይ መገኘት የማትችል ከሆነ፣ የዕለት ተዕለት ህይወቷን ለመስራት የሚያውካት ከሆነ ይሄ ችግር ያለበት ነው እንላለን። ስለዚህ የዕለት ተዕለት ህይወታችሁን እስካላገዳችሁ ድረስ መጠነኛ ህመም በተፈጥሮ በተወሰነ መልኩ የሚጠበቅ ነው። የህመም አይነቶችን ስናይ አንደኛው ፕራይመሪ ዲስሜኖሪያ የምንለው አለ። ይሄኛው ሌላ አይነት የጤና መታወክ ችግር ሳይኖር በተፈጥሮ ምክንያት የሚመጣ ሲሆን ብዙ ጊዜ ለአንቲፔን ሪስፖንድ ያደርጋል። በልጅነት አካባቢ ፔሪየድ የጀመረ ሰሞን ይኖርና እድሜ እየገፋ ወደ 20ዎቹ እንደዛ አካባቢ ሲሆን እየተሻሻለ ይመጣል። ሁለተኛው አይነት ደግሞ ሰከንደሪ ዲስሜኖሪያ የምንለው አብሮ ሌላ ችግር ሲኖር፣ ለምሳሌ የማህፀን እጢ ያላት ሴት ማዮማ፣ አዲኖማዮሲስ፣ ኢንዶሜትሪዮሲስ እንደዚህ አይነት የማህፀን እክሎች እጢዎች ሲኖሩ ማህፀን በጣም የተጋነነ ህመም ሊኖረው ይችላል። ወይም በፊት ጤናማ የሆነ ፔሪየድ የነበራት ሴት ከጊዜ ሂደት የፔሪየድ ህመም ሊጀምራት ይችላል፣ ቁርጠት ሊጀምራት ይችላል እንደ አዲስ ማለት ነው። ይሄንን ሰከንደሪ ዲስሜኖሪያ እንለዋለን። ምክንያቱ ምንድነው የሚለውን አይተን ሁለተኛ ህመሙን ያመጣው ምክንያት መሻሻል ይኖርበታል ማለት ነው። ህመሙን ለመቀነስ ቤት ውስጥ ምን ማድረግ እችላለሁ ለሚለው ጥያቄ በመጀመሪያ ለብ ያለ ውሃ በሂት ፓድ ይዛችሁ ወይም በፕላስቲክም ሊሆን ይችላል ሆዳችሁ ላይ ብታስቀምጡት መስሉ ሪላክስ እንዲያደርግ ጡንቻችሁ እንዲፍታታ ስለሚያደርግ ለብ ያለ ውሃ መያዝ ጥሩ ነው። ሁለተኛ ደግሞ እረፍት ማድረግ። በዚህ ወቅት ከባድ ስራ መስራት ስትረስ በጣም ህመሙን ስለሚያባብሰው በተቻለ መጠን እረፍት ብታደርጉ ጥሩ ነው። ሻይ ደግሞ የፔፐርመንት ሻዮች፣ የዝንጅብል ሻይ አንቲ ኢንፍላማቶሪ ስለሆነ በዚህ ወቅት እነሱን መጠቀም የበለጠ ጥሩ ነው። ፕሮሰስድ የሆኑ ምግቦችን ትታችሁ አትክልት፣ ፍራፍሬ፣ ጤናማ የሆኑ ምግቦችን ማዘውተር፣ ቡና መቀነስ፣ ፕሮሰስድ የሆኑ ምግቦችን፣ የታሸጉ የስኳር ምግቦችን፣ ለስላሳ መጠጦችን ትቶ መውር ተፈጥሯዊ ወደሆኑ ጁሶች፣ አትክልቶች እንደዛ ብታዘወትሩ ህመሙን ለመቀነስ የበለጠ ይጠቅማል። ከዛ በተጨማሪ ሃይድሬት ማድረግ፣ በደንብ ውሃ መውሰድ፣ በደንብ ፈሳሽ መውሰድ፣ አመጋገብን ጤናማ ማድረግ እና እንደ ቡና አይነት ኢሪቴት ሊያደርጉ የሚችሉ እንደ አልኮል አይነት ምግቦችን ቀንሶ ጤናማ ላይፍ ስታይል መከተል የበለጠ ጥሩ ይሆናል። ህመሙ ከበረታ መቼ ነው ሐኪም ጋር መሄድ ያለብኝ የሚለውን ጥያቄ ለመመለስ ሐኪም ጋር መሄድ ያለባችሁ የዕለት ተዕለት ህይወታችሁን ስራችሁን የሚያውቅ ከሆነ ሐኪም ጋር መሄድ አለባችሁ። እንደ ህክምና መጀመሪያ እኛ ሂስትሪ እንወስዳለን፣ ያላችሁን እንጠይቃለን፣ ፊዚካል ኤግዛሚኔሽን እናያለን። ከዛ ውጭ ግን እንደ አልትራሳውንድ አይነት ምርመራዎች በማየት ማህፀን ውስጥ አቀማመጡ እንዴት ነው፣ እጤ የለውም፣ ጤንነቱ ያለበት ሁኔታ የሚለውን ወደ ማየት እንሄዳለን ማለት ነው። ስለዚህ የዕለት ተዕለት ህይወታችሁን ካወቀ ሐኪም ጋር መሄድ አለባችሁ። ብዙ ሴቶች ጋር ማየው ከፋርማሲ በቃ ወይ መድኃኒት ይገዙና ይወስዳሉ በራሳቸው፣ እንዲሁም አጠገባቸው ያለ ክሊኒክ ሄዱና ከባሰ መርፌ ይወጋሉ እንጂ ሐኪም ጋር ሄደው የማህፀንና ጽንስ ስፔሻሊስት ሐኪም ጋር ሄደው ፕሮፐር ወርካፕ አያካሂዱም። ስለዚህ
ፕራይመሪ ኮዝ ከጀርባ የተደበቀ ሌላ ነገር አለ ወይስ በተፈጥሮ ያለ ብቻ ነው የሚለውን ለመለየት የዕለት ተዕለት ህይወታችሁ ከታወከ በዚህ ምክንያት መስራት ካቃታችሁ ሐኪም ጋር መሄድ ይኖርባችኋል። ሐኪም ሊያዛቸው የሚችላቸው መድኃኒቶች ምንድናቸው? የጎንዮሽ ጉዳትስ ምን አላቸው የሚለውን ስናይ ነን ስቴሮይዳል አንቲ ኢንፍላማቶሪ ድራግስ የሚባላሉ ብዙ ጊዜ የምናዛቸው እና ኢቡፕሮፌን፣ አድቪል በተለያየ ብራንድ ስም ጎፌን ሆነው የተለያዩ የብራንድ ስም ያላቸው መድኃኒቶች ይኖራሉ። ስለዚህ እነዚህ መድኃኒቶች ምንድነው በጊዜያዊነት ቁርጠቱ በሚኖርበት ሰዓት እንደ ማስታገሻ ነው የምናዘው። ብዙ ጊዜ መድኃኒቶቹ ሲወሰዱ የምንመክረው ህመሙ በጣም ሳይጠነክር በፊት ቀድሞ ሲጀምር መውሰድ ነው። አንዴ በጣም ከባሰ በኋላ መሬት ላይ የተንፈራፈራችሁ ብትወስዱት ያን ያህል ላይቀንስ ይችላል። ስለዚህ ለፔሪድ ህመም ፓተርኑን የምታውቅ ሴት ካለች ቀድማ መውሰዱ ማስታገሻው መውሰዱ የበለጠ የተሻለ ነው። ከዛ በተጨማሪ እነዚህ መድኃኒቶች ለረጅም ጊዜ ሲወሰዱ ኩላሊት ላይ ጫና እንዳይፈጥሩ፣ ጨጓራ ላይ ቁስለት እንዳይፈጥሩ አስገዳጅ ካልሆነ ማዘዝ ስለቻለን ብቻ ሁሉም ሴት ይውሰድ አንልም። የእነዚህ መድኃኒቶች የጎንዮሽ ጉዳት የጨጓራ ቁስለት፣ መላጥ፣ ኩላሊት ላይ ጫና መፍጠር ሊሆን ስለሚችል ለረጅም ጊዜ ከመውሰዳችሁ በፊት ሁሌ ሐኪም እያማከራችሁ መሆን አለበት። አንገብጋቢው ጥያቄ ግን መካንነት ያመጣል ወይ፣ የፔሪድ ህመም ማስታገሻ መውሰድ ለወደፊት መውለድ ይከለክላል ወይ የሚለውን ነው። ስለዚህ መድኃኒቶቹ ቀጥታ ሄደው የእንቁላል መጠንን የሚቀንሱ አይደሉም፣ የመውለድ ችግር የሚያመጡ አይደሉም። ግን የፔሪድ ህመሙ መንስኤው ምንድን ነው የሚለው ማየት አለብን። ቅድም እንደነገርኳችሁ ሰከንደሪ ዲስሜኖሪያ የምንለው በእጢ በአዲኖማዮሲስ፣ በኢንዶሜትሪዮሲስ በሌላ ምክንያት የሚመጡ የፔሪድ ህመም ከጀርባ ኦንጎይንግ የሆነ የሚቀጥል ችግር ስላላቸው እነሱ መካንነት ሊያመጡ ይችላሉ። ግን ማስታገሻ መውሰዳችሁ ቀጥታ የመውለድ ችግር ወይም የማርገዝ ችግር አያመጣም። ቢሆንም ግን ቁስለት እንዳያመጣ፣ ጨጓራም ላይ ኩላሊትም ላይ የኩላሊት ፌለር እንዳያመጣ ያንን ጥንቃቄ ማድረግ ያስፈልጋል። እነዚህ የመርፌ መድኃኒቶችን ያለ ሐኪም ምክር በተደጋጋሚ ዝም ብሎ መወጋት አንመክርም። አሁን የመጨረሻው መልእክት የሚሆነው ምንድነው? የማያቋርጥ ህመም ካለ መድኃኒትም እየወሰዳችሁ ድሮ በዚህ መድኃኒት ይታገስልኝ ነበረ፣ አሁን ግን በሚዋጥም አይሰራም፣ በመርፌውም አይሰራም፣ ህመሙ በረታ የሚሉ ሴቶች ካሉ ተጨማሪ ምክንያቶችን ማየት ስለሚያስፈልግ ወደ ፐልቪክ ኤምአርአይ ነው የምንሄደው። ወደ ኤምአርአይ ምርመራ፣ ወደ ላፓራስኮፒ ምርመራ እንደ ኢንዶሜትሪዮሲስ አይነት ከባድ የፔሪድ ህመም ሊያመጡ የሚችሉ እንደ አዲኖማዮሲስ አይነት ህመሞች አሉ ወይ፣ በቀላሉ በአልትራሳውንድ ሊታዩ የማይችሉ የሚሉትን እናይና ወደ ከፍተኛ ምርመራዎች እንሄዳለን ማለት ነው። ህመምን በዝምታ መቻል ጥንካሬ አይደለም። በተለይ የዕለት ተዕለት ህይወታችሁን የሚያውቅ ከሆነ ቤት ውስጥ መጀመሪያ ቀለል ያሉ መፍትሄዎችን መመከር፣ ካልሆነ ግን አቅራቢያችሁ ወዳለ የማህፀንና ጽንስ ሐኪም መሄድ ይመከራል። እስኪ ኮሜንት ላይ እናንተ የፔሪድ ህመም ሲኖራችሁ ምን አይነት መፍትሄዎችን ማስታገሻዎችን ትጠቀማላችሁ የሚሉትን ጻፉልኝ። አመሰግናለሁ።